ካባ ተከናነበች። በሚያሳዝንና እንዲሁም በሚያስደነግጥ ሁኔታ የእውነትም ካሌብ ማመን እስከሚያቅተው ድረስ ትሁትን ስታዋርዳትና ዳኒ ጋር ጊዜ ስታሳልፍ ማሳለፍ እንደምትፈልግ ትሁትን ስትናገራት በአይኑና በጆሮው ካሌብ ሰማ። የእውነትም ካሌብ እስከ ዛሬ በፍጹም ማመን አልቻለም ነበር። አባቱም ሆነ ትሁትም ሲነግሩት በፍጹም እንደዚህ አታደርግም እያለና በባለፈው እንዴት ልጅ ሙቶ እያለ አባቱ ጋር ሲከራከር ስለነበረ ዛሬ ግን በገዛ አይኑና በገዛ ጆሮው ሲሰማ እጅጉን ደነገጠ። ትሁትና ካሌብ በጣም በሚያሳዝን ሁኔታ ካሌብ ትሁትን ማንቁርቷን ይዞ እፍን አደረጋት። ጭራሽ ትሁት ደነገጠች። ቆይ ምንድን ነው? ምን እየተካሄደ ነው? እሩይ ብላ ስትል ማንቁርቷን ይዞ ወዙዞ ተረጋጊ እስከ ማለት ድረስ ደረሰ። በጣም አነጋጋሪው የቲናና እንዲሁም ደግሞ የዳኒ ውርደት። ቲና እኔ እኮ አንተ ስትሄድ የእውነትም በጣም ነው የሚደብረኝ፣ በጣምም ነው የምትናፍቀኝ እያለች ማስመሰሏን ቀጠለችበት። እንዴ ምን ችግር አለው ቲኖ? እኔ እኮ እመጣለሁ። እውነት ለመናገር አንቺም እኮ እጅጉን አድርገሽ ትናፍቅኛለሽ። ነገር ግን ያለኝ አማራጭ ይህ ብቻ ስለሆነ ነው። ያው ካልሰራን አንበላ መቸስ እያለ ካሌብ ማስመሰሉን ቀጠለበት። ትሁት አንድ ነገር መናገር እፈልጋለሁ ብላ ለካሌብ ተናገረች። ካሌብም ቀጥይ ብሎ ሲላት ይኸውልህ እስከ ዛሬ ድረስ የእውነትም ነው ምልህ እኔ በትክክል ስራዬን ሰርቻለሁ። አባዬንም ስጠብቀው ነበር። አሁን ግን የምትመጣው አክስትህን በፍጹም ልጠብቃት አልችልም ብላ ተናገረች። ቆይ ምን ማለት ነው ልጠብቃት አልችልም ማለት? ነገርኩ እኮ እነዚህ ሁለት ልጆች አረመኔና በጣም ጨካኝ ከራሳቸው ውጭ ለሌሎች የማያስቡ ሰዎች ናቸው። እና ታዲያ እንዴት አድርጌ ነው እነሱ እኮ አባዬን ከነገ ዛሬ እንዴት አድርገን ሀብቱን በእኛ እናዙር እያሉ እሰጣ ገባር የሚባሉ እንዴት ነው አክስትህን ደግሞ ጭራሽ መስማትም የማትችል እንዲሁም ደግሞ በቃ ብቻን ይሄንን አልችልም በፍጹም ራሷን የምትገዛና ራሷን የምትጠብቅ መሆን አለባት። አይ አታስቢ ትሁት፣ ምንም እኮ መስማትም ባትችልም መናገር ባትችልም እንኳ ራሷን መጠበቅ ትችላለች። አይ እውነት ለመናገር እኔ እንዲህ አይነቱ ማህበር አልጠምቅበትም። ተወኝ እስኪ ትሁት፣ ብዙ ነገር ውስጥ እንዳስገባሁሽ በደንብ ጥንቅቅ አድርጌ ነው የማውቀው። ነገር ግን ያለን አማራጭ ይህ ብቻ ነው ብሎ ተናገረ። እውነት ለመናገር ካሌብ አንተ ካልከኝ ብቻ እሺ፣ እሱም ለትንሽ ቀን ነው ብላ ተናገረች። ሰላም ውድና የተከበራችሁ የመክሊት ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው የግፈኛዋ እና የሰራተኛዋ ፍጥጫ ትሁት እንደቀጠለ ይገኛል። የእውነት ዛሬ እጅጉን ደስ በሚል ሁኔታ ቲና አባባን በመጠበቅ ላይ ናት። እናም ለምንድን ነው አባባ ቆይ የማይመጣው እያለች ጥያቄ ስታበዛ አይ አባዬ እኮ እውነት ለመናገር መስሪያ ቤት በጣም ስራ ስለሚበዛበትና እንዲሁም ደግሞ ጓደኞቹ ጋር ፈታ ስለሚል ነው እንጂ ይመጣል ብሎ ሲላት፣ ከዛ በቃ ለማንኛውም ገብቼ አሁን ልዘገጃጅ እኔም እኮ መሄዴ አይቀርም ብሎ ሲላት፣ የት ነው የምትሄደው እንዴ? ፊልድ ልወጣ ነው ብዬሽል በአሁኑ ትቆያለህ ግን አለችው። በደንብ አድርጌ ነው የምቆየው ስራ አይደለም እንዴ ብሎ ሲላት፣ የኔ ፍቅር በጣም እኮ ትናፍቀኛለህ ግን ብላለችው። ከዛ ካሌብም እኔም እኮ ትናፍቀኛለሽ፣ ነገር ግን አክስቴና እንዲሁም አባዬ ትሁት አሉ አይደል? ትሰምኛለሽ ደግሞ ትሁት ጋር በደንብ ተከባብራችሁ እንድትሰሩ እፈልጋለሁ ብሎ አላት። እውነት ለመናገር እኔ በጣም መሮኛል። ምንድነው የመረረሽ? ሁሌ መሸነፍ። ይኸውልሽ
ምንም መሸነፍ የሚባል ብሎ ነገር የለም። መጀመሪያ አንቺ የሰው ልጅ ስታከብሪ አንቺም ትከበሪያለሽ። ስለዚህ የማትከበሪበት ቦታ አትሄጅ። እሷ እኮ ግን አታከብረኝም። መጀመሪያ አንቺ አክብረሻታል። አየሽ ትሁት ቲና፣ መጀመሪያ አንቺ አክብሪያትና ትሁት ታከብርሻለች። በቃ ትሁት እኮ የምትፈልገው ስራዋን ብቻ ነው ብሎ ካሊብ ሲናገራት፣ ቆይ አንተ ግን ሁሌ ለእሷ ነው የምታስበው እያለች ሲገርማት፣ እንደገና ደግሞ በሌላ በኩል ትሰማኛለህ፣ አሁንም እኮ ይቺ ሰራተኛ አልሄደችም ብላ ለዳኒ ተናገረች። ከዛ ዳኒ ደግሞ ምን ታርግሽ? ቆይ እኔ ምልሽ ይቺ ትሁትን ለምንድን ነው የማትተያት? በቃ ሰርታ ትብላ። የእኛ ታርጌት እሷ ናት እንዴ? የእኛ ታርጌት እኮ እሷ አይደለችም። እና ታዲያ ማን ናት? ትሰሚኛለሽ? እኛ የምንፈልገው ገንዘብ ነው እንጂ የሰው ልጅ መግደል አይደለም። ሲቀጥል አንቺ ነሽ እንጂ ሰውየውን ራሱ መግደል የፈለግሽው፣ እኔ አልነበርኩም። እኔ ሰው መግደልን አልፈልግም። ኧረ እባክህ አዎና፣ አንቺ ነሽ ሰው መግደል የምትፈልጊው። እኔ ግን ሰው ሳልገድል በፍቅርና በሲስተም ብቻ ነገሮችን ማድረግ ነው የምፈልገው ብሎ ልክ ልኳን ሲነግራት፣ ቆይ አንተ ግን ሁላችሁም ለምንድን ነው ትሁት ትሁት የምትሉት? ምናልባት እንግዲህ በጣም ጠንካራና የዋህ ስለሆነች ሊሆን ይችላል። ኧረ እባክህ እንዴ! ቆይ ምን ብታስነካችሁ ነው? አንተም አባዬም እንደገና ደግሞ ካሌብም አየሽ፣ እሷ ላይ የሆነ ጥሩና በጣም ደስ የሚል ነገር አይተን ሊሆን ይችላል። ስለዚህ አንቺም በጣም መልካም ሴት ብትሆኝ ጥሩ ነው፣ ያኔ ልብሽ ይቀናል ብሎ ተናገራት። ቆይ ግን የእውነት እንደዚህ የሚያደርገው ላንተ መሆኑን ረስተኸዋል እንዴ? ማለቴ በቃ እንደዚህ ነው። ይኸውልሽ ቲና፣ ለእኔ ብለሽ ብዙ ነገር እንደምታደርጊ ይገባኛል። ግን ለእኔ ብለሽ ብቻ አይደለም ለራስሽም ብለሽ ነው አይደል እዚህ ሁላ ጣጣ ውስጥ የገባ ነው። ስለዚህ በደንብ መጠንቀቅ አለብሻ። ዝም ብለሽ አትጣይ። እሷም ተያስረዋን ትስራ። በፍጹም እሷ እኮ አዋርዳኛለች፣ እሷ እኮ አሰቃይታኛለች። ነገር ግን እጅ አልሰጥም ብላ ስትል እንግዲያስ እንደዛ ከሆነ አንቺም የራስሽ ጉዳይ እዛው ተወጩ። ድጋሜ ስለ ትሁት እንድትናገሪኝ አልፈልግም። መናገር ያለብኝን ተናግር ያለሁኝ ብሎ ልክ ልኳን ነገራት ዳኒ። ይህን ያላት ዳኒ እውነትም ለትሁት እያገዘ ይመስላል። ግን ደግሞ ትሁቴ በፍጹም እጅ መስጠት አልፈለገችም። ትሰማኛለህ? አሁን ደግሞ ካሊብም ሆነ አባዬም ስለሄዱላችሁ ቤቱን እንደፈለጋችሁ የምትጫወቱበት አሻንጉሊታችሁ አይደለም፣ እኔ ትሁት አለሁ ብላ ስትለው ዳኒን፣ ቆይ አንቺ ሴትዮ ግን ለምንድን ነው ከህይወታችን የማትወጪው? ለምንድስ ነው የምትጣዩ ከቲና ጋር? ቆይ ምን ታርግሽ? ትሰማኛለህ? እኔ ከቲና ጋር አልተጣላኋትም። እሷ ናት ጭቅጭቅ፣ ብጥብጥ እንዲሁም ደግሞ ዝም ብላ ነገር የሚላት። እኔ ምን አደረግኳት? እኔ በስርዓት ልኑር ነው ያልኩት፣ ስራዬን ልስራበት ነው ያልኩት ብላ ልኩን ስትሰጠው ወደ ቲና ጋር ሄደ። በሌላ በኩል እንግዲህ ካሊብ በሉ ቻው ብለው ከተሰናበታቸው በኋላ አክስትየዋን በጉጉት እየጠበቁ አክስትየዋ በራን ኳክታ፣ እንዲሁም ቲናና ዳኒ ቁጭ ብለው ተቃቅፈው ደረሰችባቸው። በጣም ደነገጠች አክስትየዋ። ከዛ ቆይ ግን ይች ሴትዮ የእውነት ያባባ እኮ እህት ትመስላለች ማለት፣ እስኪ ተመልከታት። የእውነት ራሷን እኮ የምትጠብቅ አትመስልም። አይ እንግዲህ ተረጋጊ፣ በቃ ምናልባት የገጠር ሰው ስለሆነች፣ ኧረ እባክሽ የገጠር ሰው ስለሆነች ነው እንዴ? እንደዛ አይደለም። የገጠርም ሰው እኮ ማዕረግ ወግ አለው። ግን አባዬ ቋጣሪ ስለሆነ ነው እንጂ ማለት አልገባኝም። ለእህቱ ስለማይሰጣት ቋጣሪ ስለሆነ ነው እንጂ በፍጹም። ትሰሚኛለሽ? እንግዲህ እስካሁን ስለ አባዬ መጥፎ ነገር ስታወሪ የነበረው አንቺ እንጂ እኔ አይደለሁም። ምክንያቱም ስለ አባዬ የምንሰማው ሁሌም መልካም ነገር፣ እሱ ጥሩ ነው። ጓደኞቹም የሚያወሩት አባዬ መልካምና ሩህሩህ አይነት እንደሆነ ነው። ወይስ ደግሞ ቤቱን ስላላስተላለፈልሽ ቂም ይዘሽበት ነው ብሎ ዳኒ ልክ ልኳን ነገራት። ቆይ አንተ ግን የእሱ አጋዥ ነህ ወይስ የኔ? እንደዛ አይደለም። ይኸውልሽ መናገር ያለብኝን ይፋውን እናገራለሁ። ነገር ግን እዚህ ላይ እውነት ለመናገር አክስትዬቱም ሆነ አባባ ምንም ያደረጉት ነገር የለም። ዳኒ ለካሊብ በቃ አንተ እስከምመጣ ድረስ ሁሉንም ነገር እኔ በደንብ አርጌ እቆጣጠርልሃለሁ፣ ቲናንም ሆነ ትሁትንም እንዲሁንም ደግሞ አባባን አክስትህን ብሎ ቃል ገባለት። አዎ እተማመንብሃለሁ። እውነት ለመናገር ትንሽ ትሁት አስቸጋሪ ናት እህትህ፣ ግን
ቢሆንም እንኳ አደራውን ባንተ ጥየዋለሁ ብሎ ሲለው እሺ አደራውንም እቀበላለሁ አለ። ወይ ጉድ ካሊብ ጭራሽ ደግሞ ምግብም ስለማትበላ ምግብ እንድትበላ አድርጋት ብሎ ምግብ እንድበላ ሁሉ ትዕዛዝ ሰጥቶ ሄደ። እሷም ትናፍቀኛለህ እያለች ቲና ማስመሰሉን ስትቀጥል ደግሞ ካሊብም አዎ የኔ ፍቅር አንቺም በጣም ትናፍቅኛለሽ ብሎ